ኪንግ ዜኔት ያዘጋጀው ፕሮግራም ደረሰና ከ3 ቀን በኋላ ሁሉም ተገናኙ። ሃርፐርም ከእናቷ ጋር መታለችና እናትየው የፕሮግራም ዝግጅቱንና አዳራሹን ስታየው በጣም ደነገጠች። እንዴ ይህንን ነገር እኮ በፊልም ነበር ማየው እኮ ልጄ ዜኔት ምን ያክል ሀብታም እንደሆነ አየሽ በማለት ስትነግራት ያለቅላቂም ሰማና በእርግጥ እውነት ነው። በተጨማሪ ደግሞ ዛሬ ሚስቱን ሃርፐርን ያስተዋውቀናል በአደባባይ ፊት ሲል የኔ ልጅ እውነቱን ለመናገር በጣም ኮርቼብሻለሁ። አንቺ የዜኔት ባለቤት እኮ ከሆንሽ በኋላ ማንም ዝቅ አድርጎ አያየንም በማለት ተናግራ ዞር ስትል ወልከር ላይ ሊኖር ያዘጋጀውን ልብስ አየችው። ታዲያ በጣም ደንግጣ ወደ ልብሱ በመሄድ ደማይ ይሄ እኮ የወርቅ ልብስ ነው በማለት ነገረቻት። የኔ ልጅ ለምንድን ነው ያልነገርሽኝ? ይሄ ልብስ ለአንቺ ነው ያሰራልሽ ኪንግ ዜኔት ስትላት እናቴ እርግጠኛ አይደለሁም፣ ነገር ግን ፋሽኑና የልብስ ሳይዙ እኔ እንደምፈልገው ነው ስትል ይሄ አለቅላቂም ከአንቺ ውጭ ይሄ ማን ይሆናል? ይሄ ለአንቺ ነው የተዘጋጀልሽ በማለት ነገራት። ይገርማችኋል ይሄ ልብስ 3 ቀን ሙሉ ዲዛይነሮቹ ሳይተኙ ነው የሰሩት። አንድ እንኳን ዘለላ ያለው የወርቅና የዳይመንዱ ዋጋ ይሄን የምታዩን አዳራሽና እቃዎቹን አጠቃላይ ይገዛል በማለት ሲነግራት እናትየውም ጉጉቷ ጨምሮ ልትነካው ስትል እርሶ እንዳይነኩ በማለት ተቆጣ። ይቅርታ አድርጉልኝ እርሶና ልጆ ይሄንን ልብስ የመንካት መብት የላችሁም በማለት ሲናገር ለምንድነው መብት የሌለን? የልጄን ልደት ያዘጋጀው እሱ ነው። ዛሬ ደግሞ በአደባባይ ልጄ እንደሚያገባት ለመናገር ነው። ታዲያ ይሄ ልብስ ለምንድነው የማይገባን? ሃርፐርም ወደ ወልከር በመምጣት ወልከር እባክህ እኔ አልፈልግህም፣ በቃ ተወኝ፣ ራሴ ምርጫ መርጫለሁ፣ እሱም ደግሞ በጣም ሀብታም ነው እና እባክህ ልለምንህ ከአጠገቤ ዞር በልልኝ በማለት ተናገረችው። በመቀጠልም አንድ ምክር ልምከርህ፣ ባወራ ቁጥር ግን እመነኝ እየተዋረድክ እየመጣ ነው ስትለው እውነቱን ለመናገር እኔ ውሸታም ከሆንኩኝ የልደት ቀን ግን እስኪ ንገሪኝ ኪንግ ዜኔት መጥቷል ወይ ብሎ ጠየቃት። If he valued you so much like you claim, he would have been there. እንዴ እውነቱን ይመስላል። ኤሌኖር አማት ይዟት እኮ ሄዶ ነበረ። ማታ አልነበረም ግን የተከናወነውን ያወቀ ይመስላል። እውነቱን እኮ ነው። እንዴት የሚወዳት ከሆነ አይመጣም በማለት ሲነጋገሩ እረ ሌላም ሴት አለች። እናትየውም በጣም ተናዳ አንተ ማትረባዩን ክልሽ ኪንግ ዜኔት እንዳንተ ጊዜ የተረፈው መሰለ ወይ? በጣም ብዙ ስራዎች ነበሩበት። ለዛ ነው ኢን ሚሊየንስ አውጥቶ ዛሬ ይህንን ፕሮግራም ያዘጋጀው። በተጨማሪም ደግሞ ልጅ ባለቤቱ እንደሆነች በህዝብ አደባባይ ይናገራል አለች። በህልሞት ካልሆነ በአካል አይመጣም። አንተ ማን ነው የምትለው? እሱን ታውቀዋለህ ወይ ስትለው አዎ አውቀዋለሁ፣ እኔ ሎገን ወልከር እኔ ኪንግ ዜኔት ነኝ በማለት ተናገረ። ዛሬም እንደገና እንደዛ ልታስቸግረን ነው ወይ? ኪንግ ዜኔት እኮ ይኸውልህ ይሄንን ፕሮግራም ያዘጋጀው ኢን ሚሊየንስ አውጥቶ ነው። እንዳንተ አይነት ጽዳት ሰራተኛ እዚህ የሚገባው ፕሮግራሙ ካለቀ በኋላ ለማጽዳት ነው። እንዴት ነው ራስን ከኪንግ ዜኔት ጋር የምታወዳድረው አለች። ሃርፐርም ደካማና ቀሰስተኛ እንደሆን ካውቃለሁ፣ ነገር ግን የዚህን ያክል እብድ አትመስለኝም ነበረ ስትለው ይሄም አለቅላቂ በመካከል ገብቶ አንተ ኪንግ ዜኔት እንደዚህ ታዋርዳለህ ወይ? ይሄ ተምች የሆነ ጽዳት ሰራተኛ